ኖላዊ በቃሉ እንግዲህ ለኢዝራ ትልቅ ውሸት ዋሸው ማለት ነው። ኢዝራም ደግሞ ተናዶና ተበሳይቶ አባዬ እንዴት ትዋሸኛለህ? እንዴት እንደዚህ ታደርጋለህ? ብሎ በጣም ተናዶበታል። እውነት ለመናገር ጋሽ በቃሉ መናገር ነበረብህ ለኢዝራ። እያንዳንዱ ነገር ኢዝራ ደግሞ ሰምቷል ማለት ነው። የሰማው ምንድን ነው? እሱ ምን እያደረገ እንደሆነ ከማን ጋር እንደሚውል ከማን ጋር ሰውን እንግዲህ በሰው ህይወት ላይ እየቀለደ እንደሆነ ተሰማ በኋላ ኢዝራ ጥላቴ አባቴ ነው ማለት ነው ብሎ ቅዱስ እንግዲህ እንትና ሰላም ነግረዋለች። ሰላም ስለነገረችው ወስዶ ነግሮታል ማለት ነው። እየተናደደና እየተበሳጨ ጽዮንን እንግዲህ በቃሉ አግቷት ነበር። ካገተበት ለቆ እኔ እንዳገትኩሽ አግቼ እንዳስቀመጥኩሽ ለቤቲና እንደዚሁም ለኢዝራም ቢሆን እንዳትናገሪ ብሎ ይሄን ካረግሽ እፈታሻለሁ ብሎ እንግዲህ ፈቷታል ማለት ነው። አለበለዚያ አንድ ፍንጭ ካገኘሁብሽ ድጋሜ የማትዋጪው አደጋ ውስጥ ነው የምትገቢው ብሎ አስፈራርቶ ለቋታል ማለት ነው። ቤቲ እንግዲህ ይዛት የሄደችው ወደ ወይዘሮ ሜላት ቤት ነው። ሰላም ጤና ይስጥልኝ ወደ ቤተሰብ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ እንደተለመደው ኖላይቶችን ይዤላችሁ ከች ብያለሁ ማለት ነው። የኖላይቶች ጉዳይ እንደቀጠለ ነው ውድ ቤተሰቦች ማለት ነው። ሜላት እንግዲህ እሳት ጎርሳ ልሳ ቢሆንም ያንን እንደዚህ ከተፈጠረ በኋላ በሀና ላይ ያለውን ነገር ቀዝቀዝ ብላ በስተ መጨረሻ ኖላይት ጋር ለመመካከር ሂዳ ነበር፣ ኖላይት ቤት ማለት ነው። ሀናም ወደ ቤት ስላልተመለሰች ስትሄድ ግን ኖላይት እሳት ልሶ ጎርሶ ከሱ የበለጠ ተናዶ ያገኛታል ማለት ነው። እንዴ ጋሽ ኖላይ ምን ሆነሃል? እያለችም ደግሞ ቆይች ባለጌ እያለ ሀናም ትመጣለች። ሀናን እንግዲህ ሙልጭ አድርጎ አጥቦ ጨምቆ አስጥቶ እቤት ከቤት ውጭልኝ፣ እኔ እንዳንቺ አይነት ልጅ አላሳደግኩም፣ አንቺ ለእኔ አትገቢም፣ አንቺ ማለት ባለጌና ጥፍራም ነሽ፣ ስለዚህ ሂጂ ውጭ ብሎ አባሯታል ማለት ነው። ሀናም እያለቀሰ አባዬ ምን አድርጌ ነው ጥፋቴን ንገረኝ እባክህን እያለችው ነበር ማለት ነው። እሷም እንግዲህ ይሄ ይሆንባታል፣ ይሄ እንደዚህ እንትን ይልባታል ብለን በፍጹም አላሰብንም ነበር ወዶቼ። እንግዲህ ሀኒቹ ያደረገችው ድርጊት ታውቃላችሁ ሁላችሁም። በጣም ብዙ ነገርን አድርጋለኝ። ከአሲር ጋር እንግዲህ ጠጥታ አድራ እዛ እሱ ጋር ስላደረ ስላየር ነው። ግን ምንም እንዳልተፈጠረ ደግሞ አሲር ለተምቹም እየተናገረ ነበር። እኔ ምንም አላደረግንም፣ እሷ እኔ ጋር ብትመጣም የተፈጠረ ነገር የለም፣ እያንዳንዱ ነገር ውሸት ነው እያለ ይነግረዋል ማለት ነው። ኖላይትም ደግሞ አላምን ብሎ ምን ማለት ነው ጭራሽ እየቀለዳችሁብኝ ነው እንዴ ብሎ በጣም ይቆጣና ይናደዳል ማለት ነው። አሲር እንግዲህ መልካምና ጨዋ ልጅ ነው። ለሀና ምን ያህል እንደሚቆረቆርላት እንደሚያዝንላት ሁላችንም እናውቃለን ማለት ነው። አሲር ማለት የራሱን ህይወት ትቶ ለሀና የሚኖር ነው ማለት ነው። አሁን ላይ ግን በተፈጠረው ነገር ደግሞ ሀና ልቧ ስለተሰበረ እሷ የመሰላት ኢዝራ ከእሷ ጋር እንደዚህ ሊበቀላት ነው የመሰላት ማለት ነው። ስም መጠየቅ ላይ እንግዲህ ሲነሳ ነው የበቃሉ ስም በቃሉ ነው የላከን ብለው ሽማግሌዎቹ ሲናገሩ ነው እንግዲህ ይህንን ያወቀችው ሀናም። በነገራችን ላይ ኢዝራም አይፈረድበትም። ስለ አባቱ ጸብና ስለ ሀና ቤተሰቦች ጸብ ምንም የሚያውቁት ነገር የለም ሀናና ኢዝራ ማለት ነው። በዛ የተነሳ እንግዲህ የሀና ጉዳይ እንትን ብሎባታል ማለት ነው፣ ወደኋላ ቀርቷል። እሱም በማስመልከት እንግዲህ ኢዝራም አረ በፍጹም እንደዚህ አላደረግኩም ብሎ ተናግሯል ማለት ነው። በዚህ የተነሳ እንግዲህ እያንዳንዱ ነገር እውነት ለመናገር ሀና አዝናለች። ብታዝንም ደግሞ ይህ ነገር በመፈጠሩ ከባድ ነው። ኢዝራን መወቀስ አትችልም። እሷ የመሰላት ኢዝራ ደብቋት በእሷ ላይ ሊበቀላት እንደዛን የመሰላት ማለት ነው። አባቱ ባመጣው ጦስ እንግዲህ እኔም አላቅም ምንድን ነው የምትይኝ ሀና ችግር አለው እያለ ተናግሯል ማለት ነው። ይህም በማስመልከት ወይዘሮ ሜላትም የሀንዬ አባት እኔ አባቱ አይደለሁም እያለ ነው ላይትም ይናገራል። እሺ ምንድን ነው ችግሩ? ችግር አለ እንደ እያለች ትናገራለች ማለት ነው። ይሄ ነገርማ ከባድ ነገር ተፈጥሯል ብሎ ይናገራል ማለት ነው። በዚህ የተነሳ እያንዳንዱ ነገር እንግዲህ የተፈጠረው ነገር እውነት ለመናገር ሀና አሁን ላይ ከአሲር ጋር ለመሆን አሲርን ዙሮ ማግባቷ አይቀርም። ይጋቡ የምትሉ ላይክ እያደረጋችሁ ማለት ነው። አሁን ይጋቡ ማለት ነው። ሰላምም ቅዱስን እንግዲህ በስተ መጨረሻ ታገባዋለች ብዬ አስባለሁ። እንግዲህ ቤቲ እህቷ ደውላላት ወጥታ ሄዳ ነበር ልታገኛት ማለት ነው። ካግኝታትም ቤት እንግዲህ እንር ብላ ስትላት ጽዮንም ደግሞ ምን ማለት ነው እንዴ ከቤት እኮ ወጥቻለሁ በቃሉ ሲያስቸግረኝ ብላ ስትላት፣ እሺ አሁን የት ነው የምኖረው? ሌላ ቦታ ሰው ጋር ተጠግቼ ነው ብላ እሷ ደግሞ ጽዮን እንደምትተዋወቅ አታውቅም ማለት ነው። ቤቲም አታውቅም። ወደ ሜላት ቤት ይዛት ትሄዳለች ማለት ነው። ሜላት ቤት ስትሄድ እንዴ
ደግሞ አንቺ ዝም ምን ታረጊያለሽ? ምን እያረግሽ ነው ብላ ትላታለች ማለት ነው። ምን ማለት ነው እንዴ? እዚህ ደግሞ ምን ሰሪያለሽ ማለት ሰላም ጋር የት ነው የምትተዋወቂው ብላ ስትጠይቃትም እንዴ አንድ ክላስ እኮ ነን አብረን ነው የምንማረው ብላ ትላለች ማለት ነው። እንትና ማለት ነው አብረን እንማራለን። ሰላምም ደግሞ ከዚህ ቤት ቀስ ብለሽ ውጭ፣ ሌላ ነገር ሳይከተልሽ፣ ሌላ ምንም አልፈልግም እንደ ወጭሌ ነው የምፈልገው ትላለች ማለት ነው። ሰላምዬም ደግሞ አረ ተረጋጊ እያለች ትነግራታለች ማለት ነው። ሜላትም ችግር አለ እንዴ? እኔ የማላውቀው ችግር ካለ ንገሪ ቁርጤን ለወቅ እያለች መልስ ትሰጣለች ማለት ነው። በነገራችን ላይ ሰላም አንዳንዴ ለነገሮች መቸኮል የለብሽም ማለት ነው። ሳትቸኩይ ረጋ ብለሽ እንትን ማለት አለብሽ እንጂ ቶሎ ቶሎ በቸኮልሽና እንትን ባልሽ አይደለም ማለት ነው። በዛ የተነሳ ብዙ ነገሮች በእርግጥ ይበላሹብሻል፣ ሁላችንም እናውቃለን ማለት ነው። ይሄ ነገር ደግሞ ለአንቺ ከባድ ሊሆንብሽ ይችላል። ይህንን ደግሞ የምታውቂው አንቺ ነሽ ማለት ነው። አንዳንድ ነገሮችን ረጋ ብለሽ ብታስቢና ሰውም ይከፋዋል ብሎ ማሰብ አለ። በእርግጥ ጽዮን ብዙ ነገር አጥፍታለች። ሀናን እንግዲህ ወደ ቤት አልመጣይም ነበረ። ሰላም ሄዳ ጆሮ ጋር እያወራች ነበረ። ከዛ ሀናን እቤት መሄድ አለብሽ በፍጥነት እዛ ቀውጢ ነገር ተፈጥሯል እና አንቺ ደግሞ እዚህ መቀመጥ አትችይም፣ ስለዚህ ነይ አሳይሻለሁ ብላ ሰላም ይዛት መጣ። ያሳየቻት እንግዲህ ጽዮን እነሱ ጋር ልኖር እንደመጣች ምናምን አድርጋ ትነግራታለች ማለት ነው። ሀናም እንግዲህ ቤቱን ለቀሽ እንድወጪ ከዛሬ ጀምሮ ምን ልትሰሪ የመጣሽ ወደ ህይወታችን ወደ ቤታችን ምን ፈልገሽ ነው የመጣሽው ብላ እንግዲህ ተቆጥታታለች ማለት ነው። እውነት ለመናገር አታውቅም እንደዚህ እየሆነባት እንዳለ ማለት ነው። ምንም የምታውቀው ነገር የለም ሲሆን ያው እና ሀናን አሁን በፊት ጀምራ አብረውን ቢማሩም ታውቃለች እየሰራች ያለው ቤቲ ናት የማታውቀውን እስኪኒቱ ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ